ጋብዝላችኋለሁ። እኚህ ሰው ከ1200 በላይ ስልጠናዎችን 1200 ዙር በላይ ስልጠና ሰጥተዋል። 5 ዓለም አቀፍ ጉባኤ ላይ ተሳትፈዋል። በ6 ሀገራት ከኢትዮጵያ ቢዝነስ ልዑካን ጋር በመጓዝ ዓለም አቀፍ ቢዝነስን የተመለከቱ ባለሙያ ናቸው። እኚህ ሰው በአህዱ ሬዲዮ 94.3 ዓርብ ምሽት ከ2 ተኩል እስከ 4 ሰዓት ቋሚ ፕሮግራም አላቸው። በዩቲዩብ ከ90 በላይ ሀገራት የሚከታተሏቸው 240 ቪዲዮዎችን አሏቸው። እኚህ ታላቅ ሰው 9 መጽሐፍት በግላቸው ጽፈዋል። 6 መጽሐፍት በጋራ ጽፈዋል። በድምሩ 15 መጽሐፍትን ጽፈዋል። 8 ማሰልጠኛ ሲዲዎች አሏቸው። የአእምሮ ኢንተርፕረነርሺፕ ማስፋፊያ አክሲዮን ማህበር ዋና ስራ አስኪያጅ ዶክተር ወረታው በዛብህ ወደ መድረክ ከፍ ባለ ሞራል ጋብዙልኝ። ወደዚህ ይመጣሉ። በዚህ መድረክ ላይ እንድገኝ ስለጋበዝከኝም እግዚአብሔር ይስጥልኝ ማለት እፈልጋለሁ። ከሁሉም በላይ ታላቅ ሀገር አለችንና ዳሯን ዳር እስከ ዳር ሰላሟን እንዲያበዛልን ፈጣሪ እንለምነዋለን። ሰላም ያደርግልን ሀገራችን። ለእኔ የተሰጠኝ ርዕስ የፊልም ኢንዱስትሪው የኢንቨስትመንት አማራጭነት፣ በፊልም ኢንዱስትሪ ውስጥ ሊኖረን የሚገባው ርዕይ፣ የፊልም ኢንዱስትሪውን ልንሰራበት የሚገባ የቡድን ስሜት፣ የጋራነት መንፈስ የሚል ርዕስ ነው የተሰጠኝ። ትልቅ ርዕስ ነው። ትልቅ ምርምር ይጠይቃል። እንዲያም ሆኖ መክፈቻውን እሱ ሰጥቶልናል። ከአሜሪካው ሆሊውድ፣ ከህንዱ ሆሊውድ የናይጄሪያውን ጉዞ ጨምሮ ከአፍሪካ ቀደምት 3 ሀገሮች ሆነን ያለን አሁን ከኋላ ያሉት እንዴት ቀደሙን የሚል ቁጭት የያዘ መግቢያ ሰጥቶናል። በፊልሙ ብቻ አይደለም፣ በብዙ ነገሮች ተቀድመናል። መሪ የነበረች ሀገር ተመልካች ነች፣ የሸቀጥ ማራገፊያዎች ነች። በመንግስትነት ታሪክ ዛሬ 80 ዓመት የሞላት ሲንጋፖር የዓመት የኤክስፖርት ሽያጯ ከ550 ቢሊዮን ዶላር በላይ ሆኖ እኛ ደግሞ 10 ቢሊዮን ለመድረስ 132 ሚሊዮን ሆነን ቀስ ብለን እየሄድን ነው። በዚህ ቀስታችን ምክንያት ስደት አልቆመም፣ መፈናቀል አልቆመም፣ የእርስ በርስ ጦርነት አልቆመም። ቤት እንኳን በሰዓቱ አግኝቶ ትዳር መያዝ ፈተና የሆነባት ሀገር ሆናለች። ስራም ሳይሆን ወሬና ጥልቀት ይዘናል። ልንሰማራበት በሚገባን ዘርፍ አይደለም የተሰማራ። ውድ አላደረግነውም ራሳችን። ኑሮ ነው እኛን እየቀደመ ውድ እየሆነ ያለው። ምናልባት ቅድም ወንድሜ እንዳለው ፊልም ሀገርን የሚቀርጽ ህብረተሰብን የሚቀርጽ ተነሳሽነትን የሚያላብስ እድገትን የሚያመጣ የሚያፋጥን ሁሉም እችላለሁ የሚል መንፈስ እንዲላበስ የሚያደርግ የአሜሪካ ሙዚቃዎች፣ የአሜሪካ ፊልሞች አሜሪካ ታላቅ እናድርጋት፣ አሜሪካ ታላቅ ሀገር ናት፣ ይቻላል፣ የስ ዊኪያን መሪዎቿ ዊኪያን ነው የሚሉት። እኛ ደግሞ በአድዋ ድል ተጎናጽፈን የሰራናትን የባቡር ሀዲድ እንኳን አቆምናት። ወዲያ አባቶች የሰሩንን ታላቅ ስም ተላብሰን ዛሬ ግን የሸቀጥ ማራገፊያዎች ነው። በደንብ በተቀናጀ የትምህርት ስርዓት ማፋለስ መጣል ውስጣችንን አተን ባዶ ሆነ እንድንቀር የተሰራብን ሴራ ሰርቶላቸዋል። ብዙ ሞክረው በጦርነት ያልቻሏትን በዘረኝነት ሊበታትኗት ትልቅ እቅድ ካዘጋጁ ሰንብተዋል። ይሄ የኢትዮጵያ መሰረቷ አለት ስለሆነ አይቻልም እንጂ ላይ ላዩን ስናየው የተሳካላቸው ይመስላል።
ግን ኢትዮጵያ አለት ነች። ጥንታዊ መሰረት ያላት ስለሆነች በእሷ ፍቅር በደም ያልተያዘ ኢትዮጵያ ቤት የለችም እና እኛ እንኳን በእነዚህ 6 ዓመቶች አሁንማ አለቀላት፣ አሁንማ ፈራረሰች፣ ተቃጠለች፣ አለቀች ስንላት ከ1 ሳምንት ከ1 ዓመት የወሰደ ጦርነት በእርስ በርሳችን አልገፋም። እንደውም የደፈራት ሁሉ ሲዋረዱ ነው የምናየው፣ ሲሰደዱ እርስ በርስ ለመባላት የመጨረሻዋን አፈሙዝ ተደጋግነው ነው ዛሬ እያየናቸው ያለ ነው። ኢትዮጵያ ጠባቂዋ ህዝቧ ብቻ አይደለም፣ ታላቅ ጠባቂ ያላት አምላካችን። ስለዚህ እዚህ ቤት ያላችሁ እህቶች፣ ወንድሞች፣ ወጣቶች ትበዛላችሁ። ተሰጥኦን ለማውጣት የፊልም ኢንዱስትሪ ከፍተኛ አስተዋጽኦ አለው። ተሰጥኦን አውጥቶ አርቲስት ሆኖ ተዋናይ ሆኖ ደራሲ ሆኖ ሀብት ለማፍራት የሚያስችል ትልቅ ዘርፍ ነው የወጣቶች ሀገር ስለሆነች ኢትዮጵያ። ታሪኳ ሰፊ፣ ባህሏ ሰፊ፣ መሰረቷ ሰፊ ስለሆነች ከዘመናዊ ቴክኖሎጂ ጋር በታገዘ ያውም ደግሞ ርዕይን የቀረጸ ህብረተሰብን ለማስተማር የተዘጋጀ ለገንዘብ ከሆነ ጥቂት ነው የሚሄደው፣ ርዕይ ካለው ግን ይቀጥላል። ስራ ፈጣሪዎች ከሌላት ብዙ ነገር ፈጣሪዎች ነው የሚኖራት ኢትዮጵያ። ከዚህ የበለጠ ብዙ ጠብ የሚጭሩ ዜጎች ይበዛሉ። ቤት ከሌላቸው ተስፋ ያጣሉ። ስራ ከሌላቸው በሰዓቱ ትዳር ካልያዙ ተስፋቸው ይሟጠጣል። ስደቱ ደግሞ ለየትኛውም ሀገር ዛሬ የሚመች አይደለም። በረሃ ላይ መቅረት፣ ባህር ላይ ተውጦ መቅረት በከባድ ፈተና ታጅቧል። ይሄ ሀገር ገነት ነው የሚባል በዚች ምድር ላይ የለም ዛሬ። እሱ ያለው መልካም ከሰራን ከሞትን በኋላ። ታላቋ ሀገር ኢትዮጵያ ነች። ዓለም በደንብ ያውቃታል። እኛ ልጆቿ አላወቅናትም እንጂ ዓለም በደንብ ያውቃታል የዚችን ሀገር ሀያልነትና ውስጥ ያላትን ነገር በደንብ ያውቃል። እኛ እሱን ፈልፍለን ቱሪስቱን ማምጣት፣ ኢንቨስተሩን ማምጣት፣ ብዙ ነገሯን ለዓለም መሸጥ፣ ከዓለም የሚገባንን ድርሻ ለማምጣት የፊልም ኢንዱስትሪው ራሱ ትልቅ አስተዋጽኦ አለው። ግን ተመልከቱ፣ ኩረጃችን፣ የባለቤትነት መብት አለማክበራችን፣ የደከሙ ሰዎች ምንም ሳያገኙ በየሲዲው በተለያዩ ነገሮች ተለዋውጠን ስንት ኢንቨስት የተደረገበትን ነገር ባዶ አድርገን እንዴት እንደምናስቀርባቸው ድካም እናበላሻለን። በመድከም ሂደት ስላላደግን፣ በመድከም ሂደት ስላላለፍን፣ ጥረህ ግረህ በላብህ በወዝህ ኑር ብላ ብሎ ፈጣሪ ያዘዘንን ሕግ ስላፈረስን እንሰርቃለን። የሌሎችን ኮረጀን ወስደን ድካማቸውን መና እናደርጋለን። የኢትዮጵያ የሙዚቃ ኢንዱስትሪ ፈተናው ይሄ ነው፣ ይወሰድባቸው። ፊልሙም እንደዚያው ነው። ዛሬ ደግሞ ያለው ቴክኖሎጂ ለመስረቅ አመቺ ነው በጣም። አንድ ፊልም ቁጭ ብሎ የ1 ሰዓት ፕሮግራም ቀርጾ በሶሻል ሚዲያ መበተን ማባከን የሰዎችን ድካም ይቻላል። እና ይህ ሁሉ በስራ ያለፍን፣ በችግር ያለፍን፣ ለከፍተኛ እድገት ራሳችን ያላዘጋጀን፣ እንደውም እኔ ሰርቼው በልጠዋለሁ፣ በውድድር አሸንፈዋለሁ የሚል እንደ አሜሪካውያን የቢዝነስ ባለቤቶች መንፈስ ስለሌለን ማደናቀፍ እንበዛለን። ስለዚህ ነው ወንድሜ ትልቅ የኢንተርፕረነራል ወኔ የሚያስፈልግ። መውደቅ መነሳት ኢትዮጵያ ውስጥ ይከብዳል፣ እንደውም በብዙ ሀገር ይጨምራል ክብደቱ። የኢንተርፕረነሮች ክህሎት የሚባለው 90% ውስጣዊ ጥንካሬ፣ ውስጣዊ ጽናት፣ ውስጣዊ እልህ ከሌለ ርዕይ ማሰብ